ስነ ስትራቴጂ ነው ማወራሽ የልጅነትሽን ከካራቴውን ስላየው ነው ካራቴው እስኪ አንዴ እስኪ መጀመሪያ ከካራቴው ቆይኔ ነጭ አይደለች እውነት እግርሽን ከፍ ያረግሽው አንቺ ነሽ እግሬ በጣም ስፕሊት ጨርሻለሁ ምናምን አሁን አይደለም የዚህ ሰዓት ከሞለልሽ በፊት ነው ተመልሶ እንደዛ ይሄ እኮ ማለት መቼ መሰለ ሁለቱን ጎረምሶች ልጆችን ከወለድኩ በኋላ እኮ ነው ትንሿ ስትመጣ እኮ ነው የቆመው ይሄ ማለት ልጅ ትንሿ ከመወለዷ በፊት ነውና የዚህ ጊዜ ነው ጥያቄ እኔ ያው ባለቤትሽ ብዙ ጊዜ አየር ላይ ነውና ምድር ላይ ለሚፈጠሩ ችግሮች ነው የተዘጋጀሻለሽው ወንድ ስለወለድክ ለወንዶች ልጆቼ ነው ለሷ አይደለም እንደውም ጓደኞቹ ምን ይያሉ ነበር እንደዚህ ሰሳራ ያዩ የሆነ ቪዲዮዎች ምናምኖች ያዩ ነበርና በጣም ጎበዝ ነበርኩ በነገር ላይ እዚህ ላይና ቀይ ቤልት ለድርሽ ነው የቆምኩት ቀይ ቤልት ማለት ደግሞ የኛ ቤት የዳዲ ኮፊ ባላላ አሰልጣኛችን አፈር ድሜ የሚያስገጠ ቀይ ቤልት ማለት ጥቁር ቤት ወይም ደርሰሻል በቃ ፈርስት ዳን እንደማለት ነው በጣም ኃይለኛ ነው ደም እየፈሰሰ ነው ምን ሰራ የነበረው እየተመታው ደም እየፈሰሰ ምናም ሰውነቴ ሁሉ ቡራ ቡሬ ሆኜ ነበር ሰራ የነበረውና ልክ ያስተረገዝ ነው የቆመው ማለት ነው ከዛ አዩ የባለቤት የጓደኞች ሌሎች ካፒቴኖች ናቸውና ባየ ስትነዳ እንዲ ብለን እንደምትሄደው ይደርሳል መቼም እናንተ ቤት አሁን ማልጠይቀሽ አንድ ጥያቄ አንቺና ባለቤትሽ ተጣልታችሁ አታውቁም የዛኔ ነበር ስፖርት እኮ ለታቢስ ነው ስታቆመው እኮ ይረሳል አሁን እዚህኛው ጋር ልግባ ብዬብል ማለት ነበር እላለሁ እንጂ እኮ እንደዚህ አልሆነም ስፖርት ስታቆመው ከአንድ ሳምንት በኋላ ስትሄድ ይቆማል በጣም ለታቢስ ማለት እኮ ስፖርት ነው አሁን ቀይ ቤልት ቀርቶ ቀይ ልብስሽ ቀይ ልብሽ ማለት እሱን ለማስታወስ ነው አለባበሷ ራሱ በእውነት ስፖርትና ቲጂ ቪዲዮሽን እያየው እኮ ስትሰሪ አሁን ራሱ አንዳንዶች ጂም ዱብ ቢሉት የሆነ ነገር ከተነካኩ በኋላ ነው ይባላልና